አመሰግናለሁ። ስሜ ሰለሞን ደጀኔ ይባላል። የዋንዛ ፈርኒሺንግ ኢንዱስትሪ ዋና ስራ አስኪያጅ ነኝ። እንግዲህ ዋንዛ ፈርኒሺንግ ኢንዱስትሪ በፈርኒቸር ሴክተሩ ላይ የተሰማራ ድርጅት ነው። ምርቶቻችን በአምስት ካታጎሪ ከፍለን የምናመርታቸው ናቸው። አንደኛው ሃውስሆልድ የምንለው ለቤት አገልግሎት የሚውሉ ፈርኒቸሮች፣ ሁለተኛው ደግሞ ከኦፊስ ፈርኒቸር ጋር የተያዙ ምርቶች አሉ። ሶስተኛው የሆቴል ለሆቴል ዘርፉ የሚሆኑ የፈርኒቸር ምርቶች፣ አራተኛው ከስኩል ፈርኒቸር ጋር የተያዙ አሉ። አምስተኛው ደግሞ የኮንስትራክሽን ግብአት የሚሆኑ የፈርኒቸር ምርቶች አሉ። በተጨማሪም ደግሞ ፖልና ፖስቶች ቅቀላ ላይ ተመሳሳይ ተሰማርተን እየሰራን እንገኛለን። ይህንን እንግዲህ ቅድምም እንደገለጽኩት በየበጀት ዓመቱ አቅሙን እያሳደገ በእነዚህ ዘርፎች ላይ በምርትም በሽያጭም አቅሙን እያሳደገ እየመጣ ያለ ድርጅት ነው። እንግዲህ በ2017 በነበረን የግብር ታማኝ ከፋይ በሲልቨር ደረጃ ተሸላሚ ሆነናል። ይሄንን እንግዲህ ከባለፈው 2016 ላይ በተመሳሳይ የሲልቨር ተሸላሚ ነበርን። ነገር ግን በአሁኑ ሰዓት ዋንዛ ፈርኒሺንግ ኢንዱስትሪ የምርት በመጠንም በሽያጭም አቅሙን እያሳደገ በጣም በርካታ ስራዎች እየሰራ ይገኛል። በፈርኒቸር ኢንዱስትሪውም እንደ ሀገር እየሰራ ያለው ኢምፓክት ቀላል አይደለም። ከዚህም በላይም ደግሞ በቀጣይ 2018 በያዝነው በጀት ዓመት ከዚህም በዘለለ የሲልቨሩን ወደ ጎልድ ለማሳደግ ፕላን አድርገን እየሰራን ያለ ነው። በጥሩ ለውጥ ላይ ያለ ድርጅት በመሆኑ ይህንንም ደግሞ እናሳካለን ብለን እናስባለን። እንግዲህ ይሄ ውጤት የሁሉም አጠቃላይ ሰራተኛ፣ የማኔጅመንቱ፣ በዋናው መስሪያ ቤት ያሉ ሃየር ኦፊሻልስ በሊደርሺፑም እየታገዝን የመጣ ውጤት ነው። የሁላችንም ድል ነው። ለሰራተኛውም አጠቃላይ ለማኔጅመንት አባል እንደ ዋንዛ ፈርኒሺንግ ኢንዱስትሪ እንኳን ደስ አላችሁ ማለት እወዳለሁ።